ሰላም ጤና ይስጥልን ውድ የተወደዳችሁ የፈታ ሊንክ ቤተሰቦቻችን እንደምን አላችሁ? ዛሬ እንግዲህ ከመሬት ወለል በላይ ነው የሚባለው ከባህር ጠለል በላይ 3000 ጫማ ብቻ የሆነ ጫማ በላይ ነው ያለነው። እንግዲህ ሸንቆላ ተራራ ላይ ከተፍ ብለን እንግዲህ ያለውን ነገር እያሳየን ነው። ከብዙ ድካም ከብዙ ልፋት ከብዙ አዝናኝ ቆይታ በኋላ እዚህ ደርሰናል ማለት ነው። እንግዲህ ቦታው ላይ ደርሰን አናቱ ላይ ነው የምንገኘው። ውድ የተወደዳችሁ የፈታ አናቱ ላይ ማለት ነው። እሺ እንግዲህ ጀምረናል ጉዞ። አሁን ከጧቱ ከሌሊቱ ማለት ነው 11 ተኩል ይላል። አንዳንድ ቤተክርስቲያን ከሚሄዱ ሰዎች በስተቀር ማንንም አላየውም መንገድ ላይ። እንደውም ሆሳና ጸጥረጭ ብላለች። ብርዱን ግን አቤት መቻል ነው። እንግዲህ ጉዞ እንቀጥላለን ማለት ነው። ይኸው እንግዲህ ሆሳና ማለም ብርት ላይ የጀግናው ኮሎኔል በዛብህ ጴጥሮስ ማስታወሻ ሐውልት በሌሊት ይህንን ይመስላል። ያው በቀንም ያው ነው ግን እንየው ህዝብ ካሜራ ሲያይ አጣበትልቁ ጭራሽ ይዘው ይወጣል። ያው እንግዲህ አሁን ሾፌራችንና ጓደኞችን አግኝቻለሁ። ይቤ ይባላል። ለጉዞ የሚሆን ምግብ ስላጣን ቆቀር ይዘን መሄድ ነው። ቆቀሩን ይዞ መጣ። ስንት ይዘህ መጣ? 10 በቆቀር ልንመለስ እኔ ወይ በቃኛ ውሃ ገዛና አምስቱን በእናንተ ቁጥጥር ስላደርጉ። ይኸው እንግዲህ ሌላ ጓደኛችን ናኒ አርፋጅ ነው። እንግዲህ ተኝቶ ምን ይሁን ብቻ አርፍዶ ነው እስከ ሰፈር ሄደን ነው እሱን ይዘን የመጣ ነው። ግባ አግታለሁ። እንግዲህ በመከራ አግኝተነው መኪና ውስጥ አስገባን በግድ። አንተ ይናል ታረፍዳለህ እንዴ? አና ጎይና ይበቀመለ ደናው ነው። ፈታ ሊንኮች እንግዲህ እስከዚህ ድረስ መተናል። ያው እንግዲህ ሰብሰብ ስላልን ቀጥታ ጉዞን ጀመርን ማለት ነው። ሰውም ትንሽ ብቅ ያለ መጣ። ያው ጉዞን በእንደዚህ አይነት መልኩ ጀመርን ማለት ነው። ከዛ ከከተማ እንደወጣን በ18 በኩል ማለት ነው ማሬ የሚባል ከተማ እንዳለፍን ቆሻ ማዞሪያ የሚባል መንገድ አለ ወደ ሸንቆላ ተራራ ለመሄድ ማለት ነው። ከሆሳና እስከ ማሬ የሚባል ከተማ ደግሞ የአስፓልት መንገድ ስለሆነ ችግር የለውም። ከማሬ ደግሞ እስከ ቆሻ የሚባል ትንሽዬ ከተማ አለች። እስከዛ ደግሞ የጠጠር መንገድ ነው፣ ትንሽ አልተስተካከለች። ካሬ መፈከም ከን መኪን ፊሶ ፊሳክ ያው ሸንቆል ወራክሶ ይጎጎ ይልሶ ዋሬ ፈታሊንከን ድራማኔ ማይስሙይ ወጭቱ ለስቲስ ማያቴ ጮቦ ማለ ማስቲስ ሞና ማራባከር እና ባህዲኛው ተናጋሪ ማህበረሰብ በተለይ ደቡብ አፍሪካ፣ አረብ ሀገራት፣ ዱባይ እዚህ ቆሻ አራት ዶላር ያለው ጤና ጣቢያ ያው በጣም ታዋቂ የሆነ ሰው ነው ባይዘ በነገራችን ላይ። እና እዚህ መተን በጣም ሰርፕራይዝ ነው የሆነው። ይሄን አዲያ ቲቪ ላይ ነው የምናውቀው። ያው ልንደርስ እየተቃረብን ነው። ስለራበን የገዛነውን ቆቀር መብላት ጀመርን ማለት ነው። እንግዲህ ተጀመረ። ያው ናኒ ታውቁታላችሁ። የትም ይዘን ሄደን ራሱ ስለ ስፖርት እንተና ነው። ይህንን እንግዲህ ብዙ የሀዲያ ተወላጆች ሆናችሁ ይህንን ቦታ መጎብኘት እየፈለጋችሁ ያልጎበኛችሁ ብዙ ወጣቶችና እንዲሁም ማህበረሰቦች እንዳላችሁ በእርግጠኝነት ለመናገር እፈልጋለሁ። ተጉዘን ወደ ሸንቆላ ተራራ እየተደረስን ነው። ማኪና ለማቆም ዋቸው ዩኒቨርሲቲ የሸንቆላ ግብርና ምርምርና ቴክኖሎጂ ሽግግር ማዕከል እዛ አካባቢ ያለና እዛ መኪና ቁመን በእግር ደግሞ መኪና ማይገባበትን በእግር ከጓደኞቼ ጋር ጀመርን ማለት ነው። ዋቸው ዩኒቨርሲቲን ሸንቆል ግብርን ምንድን ይባላል? ቀጥል ምርምር ቴክኖሎጂ ሽግግር ማዕከል ያማውሞ። አሁን እንግዲህ ፈጣሪ ያሳያችሁ። ይሄ አማርኛ ነው ወይስ ሀዲይሳ? እሱ ይፍረድ። ቆቀሩን እየበላን እንግዲህ ጉዞ ወደ ተራራ አደረግን ማለት ነው። መኪናውን አቁመን እየተደረስን ነው። በጣም የሚገርም አስደንጋጭ የሆነ ነገር ነው ያየነው። የትኛውን እንትን ላይ እኮ አውሬ ምናምን አላሉ ይኖራል። ዝንጀሮ ነው የሚኖረው። ቢኖርም እኮ ያው ነው። አንተ እንትን ካለ ኑሮ መሮታል።
እንግዲህ ፈጣሪ ይርዳን። ይኸው ተራራውን 1-2 እያልን ጀመርን። ብቻ ጉልበት ሰብሰብ አድርገን መጀመር ይኖርብናል። ጸጋ ብሎ መሌ እኔ ብለ እዚህ ውስጥ የሆነ ገብታ ለምን አትሞክርም? መሌ ቢገባ አሪፍ። መግባት እኮ ቀላል ነው፣ መውጣት እኮ ነው የሚገባው። ፖቴንሻል እንዳጨርሰው ነው የምፈራው። መለዘ ብትወርቅም አይሻልም? ይቤ ታው ቢቀርብ ነው የሚሻለው። ኖ ቢቀርብ ነው የሚሻለው። ጓደኛችን ካልገባው ብሎ ለምንን እግሩ ላይ ወድቀን ችግርን መንግስት ይፈታዋል ብለን አዳን ነው። በጎርፍ እንትን ያለ ና ገደል ነው የሚመስለው ለነገሩ በጣም እና ይሄን ተራራ ድል ልትወጡት ነው። እንደምታዩት እንግዲህ ለሁለት ክፍል ያለ ገደል ነበረ። በጣም ረጅም ነው። ተጉዘን የመጣ ነው። ወደ ተራራው የምንሻገርበት ድልድይ ነው። ይገርማችኋል፣ ጣሊያኖች ናቸው የሰሩት። በጣም ጠንካራ ነው። መኪና ያልፍበታል። ጅብ ይኖራል። አሁን ድንጋይ ነገር በወረውር ጅብ ይወጣል። እንሞክር እስኪ። ቆይ አትላመሸሽ እንዲመቸኝ ከመንገዱ ዞር በል። ናውጣ እንዲህ ሰብሰብ ብለን ነው በቤተሰባዊነት የምንመጣው። ብዙ ነገሮች አሉ ያየነው። ምን ነበር ያየነው? ናኒ ከርከሮ አለ፣ ነብር አለ፣ ብዙ ነገር አለ። ጦጣ፣ ዝንጀሮ አለ፣ እንግዲህ ጃርት አለ፣ ሌላ በቃ ብዙ ጅብ አለ። ጅብ እንኳንም አለ እዚህ ጋር ብዙ ነገሮች አሉ። ከዛም በላይ ደግሞ ደኑ በጣም ደስ ይላል። እዚህ ጋር ያለው ደግሞ የጽድ ደን ብቻ ነው። እንግዲህ ጓደኛዬ ፍቅራብ እዚህ ጋር ይገኛልና ለቀጣይ ምን ታሰበ? እንደ ቱራዲያ የመጀመሪያው ፌዝ እንዲሆን እኛም እንዴት እንጀምር ብለን አስበን ከሸንኮላ ሃይኪንግ እንጀምር በሚል ሐሳብ የመጀመሪያውን እንዳዘጋጅ መተን አይተናል። ያለው ነገር በጣም አስደሳች ነው ከምናስበው በላይ። እንዲህ በተግባራዊ ስናየው በጣም ልብ አርኪ ነገር ነው። በቀጣይ የቱራዲያ ሸንኮላ ሃይኪንግ ከመላው ቤተሰቦች ጋር በመሆን ከታዳሚዎች ጋር፣ ከሆሳና አካባቢ ተወላጆች ጋር፣ ከሀዲያ አካባቢ ተወላጆች ጋር፣ ከኢትዮጵያውያን ጋር በመሆን አብረን እንመጣለን። ቱራዲያን ተጀምሯል ማለት ይቻላል። ያው እንግዲህ ቀጣይ ላይ ብዙ የምንሄድባቸው ቦታዎች አሉ ማለት ነው። በሚገባ ሀዲያ ውስጥ ብዙ የቱሪስት መስህቦች ናቸው ያሉት። ሸንኮላ አንደኛው ነው። በተራራ ብቻ እንኳን ብናይ ሸንኮላ አለ፣ ሰንጊ አለ፣ ከለላማው አለ፣ ፏፏቴ ብዙ ነው ያለው። ሀይቆች ብዙ በቁጥር ብዙ ናቸው ያሉት እና ብዙ ማናቃቸው የቱሪስት መስህቦች አሉ። እነሱን እስካሉበት ቦታ ሁሉ ሄደን እናያለን። የኛ መስህብ ለዓለም እናስተዋውቃለን። ጠኑሞይ በቃ ጠኑሞይ ያው እኔ የምታቆኝ በእንደዚያ ነገር አይደለም። ሻንቆልዱነን ይገርማል። ሰው ዘርቶ ቢበላው እዚህ ላይ ነው። ይገርማል። ይሄ እንግዲህ ማሳ ነው። ሀዲያ ገበሬ በጣም ጠንካራ እንደሆነ ማቀው ይሄን ሳይ እንግዲህ እዚህ ላይ ተዘርቶ ታጭዷል። እንግዲህ ግራ ነው የሚገባው። መግባት እንዳለብን አናውቅም። ይቤ ለምንድን ነው የቆማችሁት? ያስፈራል ወደ ላይ መሄድ። ኦኬ። ጫካው ጥቅጥቅ ያለ ነው። ኦኬ። እንግዲህ መከላከያ ቢያስኩት የጃርት እንትን ነው ከመጣ አንገቱ ላይ ለመሰካት ሌላ እጃችን ለምንም ያዝነው ነገር የለም። ኦኬ። መጠንቀቅ አለብን። ግን እኔ ያለሁላችሁ። እሺ። ፍቅርስ ምን ተሰማ? ፈሪሞና ካለው በቋቋ ቦና ካለው ፍቅራ ባለበት ምንም ያስፈራ ነገር የለም። ሹፌራችንስ አንተ መሄድ ነው። አሁን ሳይት ፕላን ላይ ነው ያለው። መሌ ማይካቴ ኡሊ ቲክቶክ ወጮየኔ ጎኬማ በጣም አስቸጋሪ ጫካ ውስጥ ነው የምንገኘው። ጠኑሞይ በጉዞ ላይ እንግዲህ ይቤ የተባለ ጓደኛችን ዛፍ ላይ ወጥቶ አልወርድም አለ። ብንለምን ወፍ እናቲ ውረድ፣ ስለ እግዚአብሔር ውረድ፣ ችግርን እንፈታለን።
ችግርን መንግስት ያየዋል ህግ ያየዋል ግድ የለህም መንግስት ችግርን ይፈታል ያያል ውረድ በእናት ማንንም ነካ ከብዙ ልመናና ጭቅጭቅ በኋላ እንዴትም ማሳመንን ወረደ እና ጉዞን ቀጠለ። አያረል እንዴ አስፋልት አለ እኮ በዛ ተራራው ላይ የሚያደርስ ቋቋዎቹን አንዱን ሰጠን ብንል ያው አራታችን እንመለስ። አዎ ይፈራ እንግዲህ ናኒ እየመጣች ነው ልትቀላቀለን ነው ጆይን ላረጋችሁ ነው ልትቀላቀለን ነው አልቻልንም ተቀላቀለችን እያታለለ ነው አንተ በቃ ለቱር ራሱ ወጥተን እያታለለ ነው ብለህ ፎርዛ ትገባል መላኩ እንደደከመ ያስታውቃል ረፍት ላይ ነን አሁን እያረፍን ነው ጀልቆ የተራራው አናት አይታየም የወደቀው እንጨት በጣም የሚገርም ነው አቀማመጡ ወንበር በሉት አሁን የሚሰማን ረፍት በቤታችን ሶፋ ላይ ተንደላቀቅ ቁጭ ብለን እንኳን አይሰማንም ምክንያቱም በጣም ደክሞናል የተራራውን ኦልሞስት 50% ምን ሆነ የተከስከው 50% መተናል የተራራውን አንተ ምን ሆነ ነው ቶይ ከዚህ በላይ ቦታል ያው ስለ ጉዞ ምን አስተያየት አለ ጉዞ በጣም ደስ ይላል ኦኬ ያው ነው መንገዱ ነው እንጂ ያው ነው እኮ እና ሌሎችን ይሄንን ራሱ ኢንቨስት ብናደርግ ከእንጦጦ የተሻለ ነው እንግዲህ ጫፍ አልደረስንም ገና ቴክ ልቤን ነው ያካው እንወጣለን ገና ኦኬ ከላይ ደግሞ እንደምታያቸው በኋላ ጫፍ እንገናኛለን አሁን እንግዲህ ማለን ያለ ነው ኦኬ ተከተሉን ውጣስ ይወጣሽኛ ነው አብረን የለም ያዝ ምንም ጎተትኩት አረ ቆይ ለቀቀው ማለሽ ተታለው ለቀቀው ማንኛውም እንደዚህ ሲል ና ትንሽ ወደፊት ከዚህ እንደገና እንደዚህ አረም ታገኛለህ ዝቅ በላ ግን ዛፎችን እየተከተሉ አቼ ጠኑሞዮ አልቻልኩም በቃ አልቻልኩም ያው ይስ ይበልጣልን ያዘው አልቻልኩም አረው መንገድ የለም አቼ የታለ እንጨቱ ያ እንጨት አሻግረን ላፖርቴ ፒክአፕ ላይ ዋን መንፈሱን ወጋ አድርገን እንገባለን ውጣ መንግስት ጥያቄን ይመልስልን የለም ይሄው በቃ ስበልባለሁ ይበልጣል ጴጥሮስ ይባላለሁ ቱራዲያን ካዘጋጁት አዘጋጆች ውስጥ አንዱ ነኝ እንግዲህ ልጋብዛችሁ የምፈልገው ምንድነው ደሆል ያዲያ ጎረቤት የሆናችሁ አጎራባሽ ዞን ላይ የምትኖሩ ለመላው ኢትዮጵያ ውስጥ የምትኖሩ ኢትዮጵያውያን ይህንን የመሰለ የተፈጥሮ ሀብት ሳትጎበኙ እንዳትቀሩ ለማለት ፈልጋለሁ በቅርቡ ቱራዲያ በይፋ እንጀምራለን እንግዲህ ተቀላቀሉን አብረን መተን እንጎበኛለን ፈታ ዘና እንላለን ይመቻችሁ አመሰግናለሁ እንግዲህ ቦታው ውበቱን ልነግራችሁ አልችልም ይሄን የሚያክል ድንግድ የሆነ እንጨት ወድቋል ያው ደኖቹም ደስ ይላሉ እዚህ ጋር ፍየል አምጥተን የማረድ ትልቅ ፕሮጀክት አስበናል ነገር ግን ከዚህ በኋላ ቱራዲያ ወደናንተ ከተፍ ብሏል ማንድበት የለም ዛሬ እንግዲህ ከሸንቆላ ጀምረናል ማለት ነው ያለውን ነገር አይተን እናንተን ደሞ ተጋባዥ አድርገን ሰብሰብ ብለን መተን ካምፋየር ይያልን ጸዳ ያለ ፕሮግራም እንደምናሳልፍ ባለሙሉ ተስፋ ነን ጥብቅ ደን ነው ስለዚህ ማታ አለበት እናንተም አንድ አካላች ነው አየሩ የቀዘቀዘ ግቢቾክ ግቢች እሺ ደማልቾክ እሺ ደማሊ ኦንቶክ ግቢክ ሳሶክ ለሚመትያ ሰደንት ጎት ብዛት ይሶክ ቀመር ብዛት ይሶክ ከቤሮክ ከቤር ኖርማል ከቤር ዮክ ከቤር ሳስ ከቤች ሲንዳም ኒሊሞናም ኒያካሊሞናም ከወሮ ዮክ ፔላው ልኩይ ላሮ ልኩይ ማኖ ልኩይ ሲንዳም ሞሃን ኤክ ነክተኮት መንግስት ንብረታ ይኑሙይ ደናም ሰንካቤ ነገልሙ ዮምኔ
ኩካ በከኔ ደም ዮኩከሜ ሙል ዱኑ የሚወክሱ ሱሜ ዱን ዮኮክ ሎቆቅ ኑሮ ወቀች ዳይዶን ሙሰዶን አማሽዶን ልሜ አወሩ አጠቃላይ ለመር ሾንቆል ዱና ከማን ነው ማትመንስ ማን ሾንቆላያ ማትበየዱ ወሾኮሚ ወሮ ለመሮ ማመጣም ሰንሰለታማ ነው። ኦኬ እሺ ሙሌክ ከለመሪስም አጋስ ነሱ በመጨንሶ ኤዱና አጋ ከምባኔ ያከመ ኢንከና ሙሰዶን ማይነታ ሞችሎ ፓዮ ኦኬ ወቦሙ ቦክ ማን ላኦን ርዝመት ዮብክን ቀራ ሎም ዮብክን ማን ኢልኩሉላ ቡሶ ቢክን አጋይ ጎይ ይቤ ጠጋበት እዲ አልጋዋ ስላንቺ ሲነሳ ስደማኛል ልክ እንደ ዲቃሰ በባህሎምና በአባቶች ምርቃት በውጭ ፍራ የለም የማያውቅ ያላት ይመስገን ሀዲያን የተፈጥሮ ውበቷን ያላት ይመስገን ሀዲያን የተፈጥሮ ውበቷን የብርቅያ አፋት የአራዊት ጎራ ግርማ መጎሲ ነው ሸንቆላ ተራራ ሂቦ ስጨፍር በሰለም ያንገቴ በሐሴት ፈሳለሁ ነዋርጌ ፏፏቴ ሀዲያ እንዴት ሆናለሁ ሀዲያ ስላንቺ ሲነሳ ሀዲያ ፍቅርሽ ይደማኛል ሀዲያ ልክ እንደ ዲቃሰ ሀዲያ በባህል ለመለ በአባቶች ምርቃት ሀዲያ በውጭ ፍራ የለም የማያውቅ ሆሳዕና ያላት ይመስገን ሀዲያን የተፈጥሮ ውበቷን የራስን ሀብት ሳትጠቀም እንደዚህ ና መሌ አሁን የምንገኘው ሸንቆላ ተራራ አጋማሽ አካባቢ ነው። በሸንቆላ ተራራ ያው በዋቸሞ ዩኒቨርሲቲ ስር ነው ያለው። ቢሆንም እንደምናየው አሁን ጥብቅ የሆነ የተጠበቀ ጫካ ነው የሚታየን ደን። እነዚህ ደኖች ወደ ማለ አንዳንድ ትክክል የማረፊያ ቦታዎች እንዲህ ውሃ ምናምን የሚገኝበት ነገር እዚህ ብዙ ኢንቨስትመንት መስራት ይቻላል እና እነዚህ ነገሮች ቢስተካከሉ ቱሪስትን መሳብ ይቻላል። ትክክል ዋና እንትናችን እኛም እንግዲህ እዚህ ጋር እንደዚህ አይነት ነፋሻማ በጣም ግሪን የሆነ ቦታ ሀዲያ ዞን ውስጥም አለ። የራሳችንን ሀብት አልተጠቀምንም የሚለውን ልንነግራችሁ ነው። ጀርማል ጆሮ ይታየኛል። ስቤላው ታውዲ ጆሮ ይታየኛል። ብዙ የሚጎበኙ ቦታዎች አሉ። እዚህ ተራራ ላይ ደግሞ አንድ ተራራ ብቻ አይደለም፣ ብዙ ሰው በውስጡ ላይ 7 የተለያዩ ተራራዎች አሉ። ሰንሰለታማ የሆኑ ተራራ ነው ሸንቆላ ተራራ ሲባል። እዛ ውስጥም ደግሞ ከ7ቱ አንዱ ሰው ማይገባበት አለ ለጊዜው።
እና አሁን ደግሞ እየተሞከረ ነው ውስጥ ላይ ሌላ አውሬዎችም ሌሎች እንስሳቶችም ስላሉ ነው ማይገባው ደኑም እንዲሁም ለሰማዩ ቅርብ ስለሆነ ይስባል በሚል ነው እንግዲህ ብዙ ሰዎች ማይገቡት። አጠገቤ ላይ ደግሞ የስፖርት ተንታኛችን የሆሳዕና ስፖርት ዘጋቢያችን እዚህ ጋር ይገኛል። ናኒ እንዴት ነው? ሰላም ነው? ማን ነው አለን። ዛሬ እንግዲህ ከቱር ሀዲያ አባላት ጋር እንግዲህ አንዱ አንተ ነህና መጥተሃል። ምን ተሰማ? ቦታውን እንዴት አየው? ኦኬ፣ በመምጣታችን ደስተኛ ነኝ። አሁን የምንገኘው ከባህር ጠለል ከ2500 ከፍታ በላይ ነው የምንገኘው። ቦታው ፀሐያማ ቢሆንም የተራራው ጫፍ ነው የምንገኘው። በጣም ይቀዘቅዛል፣ ግን በጣም ማራኪ የሆነ ሀዲያ ብዙ የሚጎበኝ ቦታ፣ ባህልና ቱሪዝም እዚህ ላይ በደንብ ቢሰራ በጣም ብዙ የሚጎበኙ ቦታዎች አሉ። እንደምታዩት ይኸው መልክዓ ምድሩ በጣም ነው የሚያምረው። ሁሉ ነገሩ ያምራል። ከዚህ በኋላ በምናደርገው እኔም ፍቅራብም ይበልጣልም አንተም ብንሆን ዋና ታርጌታችን ይሄን ቱር ሀዲያን ስንጀምር ሀዲያ ላይ የሚገኙ የመስህብ ቦታዎችን ለዓለም ማስተዋወቅ ነው። ብዙ የሀዲያ ተወላጆች አሉ በውጭ የሚኖሩ፣ እነሱንም የመሳብ ነው አንደኛ። ምክንያቱም እዚህ መጥተው አንደኛ ለዞኑም ገቢ የሚሆንበት ሁኔታ የሚመቻች ነው የሚሆነው እና እዚህ ስለተገኘው በጣም ደስ ብሎኛል። እሺ እንግዲህ ይህ ቲም የሚቀጥል ነው የሚያቆም ብቻ አይደለም። ቱር ሀዲያ እንግዲህ ሌሎች ቦታዎች እንሄዳለን። በቅርቡ ከቱር ሀዲያ ምን እንጠብቅ? በቅርቡ ከቱር ሀዲያ በእርግጠኝነት ሀዲያ ዞን ውስጥ የሚገኙ የመስህብ ቦታዎችን ወደ እናንተ ይዘን እንደምንቀርብ ነው። ይህን 100% እርግጠኛ ልትሆኑብን ይገባል። ምክንያቱም እዚህ እያንዳንዱ በተለያየ የሙያ ዘርፍ አቅም ያላቸው ልጆች ነው ያሉት እና በዛ አቅም የተሻለ ነገር እንሰራለን ብለን እናስባለን። ይሄ ብቻ አይደለም፣ እኛ ብቻ አይደለም ተመልካቾቻችን የምንመጣው፣ እናንተም ደግሞ በቅርቡ ከቱር ሀዲያ ጋር ሰብሰብ ብለን መጥተን ካምፋየር አዘጋጅተን ጸዳ ያለ ፕሮግራም እንደምናሳልፍ 100% እርግጠኛ ነኝ። ሳይርቅ በቅርቡ ማለት እንግዲህ የማስታወቂያ ሲለቀቅ የምዝገባ ቀደም ብላችሁ መመዝገብ ነው ከናንተ የሚጠበቀው። ፈታ ሊንክ እንግዲህ የዛሬው ጉብኝቱ ይቀጥላል ማለት ነው። ጫፍ አናቱ ላይ ሸንቆላ ላይ ያለነው ተከታተሉን። እንግዲህ ከዚህ በኋላ የሚጸለይበትን ቦታ አለ። ይመቻችሁ። ሃይ ሃይ እኛ ማለት ያው እንግዲህ የሚያሳየው ኪሎ ይችላል እንደ ጃርት እኮ የጃርት እንትን ነው። ጫካው ውስጥ ጃርት እንዳለ ነው የሚያሳየው። ያው ከጃርት ጋር ግብ ልንፈጠር ነው ማለት ነው። ያው እንግዲህ አንዱ ጃርት ይኸው እዚህ ጋር ካሜራ ፎቶ እያነሳ ጃርት ሲባል ባይዜ ካሜራማኖች እንደዚህ አይነት የተገኙ አጋጣሚዎችን በማንሳት ነው የሚታወቁት። ያው ሆሳዕና ላይ ምርጥ ፎቶዎችን እያነሳን በመለጠፍ አንተም አለበት ነው ብቻ አይደለም። አትፈታተና ቴንክ ዩ አቼ ጠኑ ሞዮ አልቻልኩም፣ በቃ አልቻልኩም። ያው ይሱ ይበልጣልን ያዘው አልቻልኩም። መንገድ የለም አቼ አለ እንጨቱ ያ እንጨት አሻግረን እንዴ ነው ዝግዛግ እየተራገፈ እኮ ነው ራሱ ማለት እንትን እየተራገፈ ነው እንጂ ያደርሳል። የጅባል ወይኔ ላፖርቴ ፒክአፕ ላይ ጓን መንፈሱን ወጋ አድርገን እንገባለን። ኤዶሽ አጋኩት የሚገርም እንትን አላገኘም። ስቶሬጅ